እኛው የፈጠርነው ችግር ስለሆነ እኛው ማናስወግድበት ምንም አይነት መንገድ አይታየኝም። በደንብ ችግሮቹን ማስወገድ ይቻላል። ስሜ አማኑኤል ድባቤ ይባላለሁ። በሙያዬ የህግ ባለሙያ ጠበቃ ነኝ። ሶፎስ አፍሪካ የሚሰራቸው ጉዳዮች አጠቃላይ ኢትዮጵያ ያለባትን ችግር ነቅሶ በማውጣት ለነሱ መፍትሄ ለመስጠት የሚሰራ ስራ ነው። ኮራፕሽኑም አልነው፣ የብሔሩም ጉዳይ፣ የኢቲክሱም ኤቭሪቲንግ የሚሰራው የሰው ማይንድ ላይ ነው። በተለያየ መልኩ የሚቀርቡ ችግሮችን በአንድ ላይ ወጥ አድርጎ ያቀረበበት ሁኔታ ነው እንደውም ኢምፕረስ ያደረገኝ ማለት ነው። ጥቂት ቆራጥ ሰዎች መነሳት ከቻሉ፣ የተወሰኑ ህዝብን ማስተባበር ከተቻለ እኔ አብዛኛው የማህበረሰባችን ክፍሎች ለለውጥ ዝግጁ ነው ብዬ ነው እማምነው። ትልቁ ነገር የአስተሳሰብ ጉዳይ ነው። አስተሳሰቡን መንቀስ ከቻለን እና አስተሳሰብ ላይ መስራት ከቻለን ለውጥ በደንብ ይመጣል። እኛው የፈጠርነው ችግር ስለሆነ እኛው ማናስወግድበት ምንም አይነት መንገድ አይታየኝም። በደንብ ችግሮቹን ማስወገድ ይቻላል። በፈቃደኛ ነኝ ከዚህ ድርጅት ጋር ለመስራት። ምክንያቱም የችግሩም በአካል ነኝ፣ ባለቤትም ነኝ። ስለዚህ ችግሩን በማስወገድ ሂደት ውስጥም በደንብ ይመለከተኛል። እኔ በራሴ አምባሳደር ሆኛለሁ። ባሉኝ ኔትወርኮች፣ በስታፌ፣ በተለያዩ ሁኔታዎች ላይ ይህንን ነገር አስተጋባለሁ።